እሺ ዌልካም ባክ እንዴት ናችሁ? ኢንትሮዳክሽን ቪዲዮ ከሰራን ላይክ አንድ ወር ይሆነዋል። ቬሪ ሶሪ ስጠብቁ የነበራችሁ ልጆች ካላችሁ፣ ግን ፋይናሊ መተናል ወደዚህኛው ወደ ለሰን ዋን። ቤዚክሊ የባለፈው ኢስ ጀስት አን ኢንትሮዳክሽን ቪዲዮ። ከዛ የመጀመሪያው ለሰን ካንድል ቤዚክስ እንደሆነ ቴሌግራም ቻናል ላይ ለቅቅ ያለው። በዚህ አጋጣሚ ገብታችሁ ጆይን ማድረግ ትችላላችሁ። ከስር ዲስክሪፕሽን ላይ ያለ የመጀመሪያው አዊ አንደርስኮር ትሬድስ። እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ ቻናሉን። ላይክ ዩቲዩብ ቪዲዮ ሲለቀቁ ምናምን የፈጠነ እንዲደርሳችሁ ማለት ነው። ወደ ገደለው ስንገባ ዛሬ ካንድል ቤዚክስ ነው የመጀመሪያው ኮርሳችን። ይህንን ይህ የመጀመሪያው እንትን ምንድን ነው የመጀመሪያው ፕሌይሊስት ወይም ካሪኩለም ኢዝ ቢጊነርስ ሌቭል። ከስክራች ምንም ነገር ለማታውቁ ልጆች ጀምሮ ለማስተማር ነው። ላይክ ዲስ ኢዝ ቬሪ ቤዚክ። ኦልሬዲ ትሬድ ማድረግም የጀመራችሁ ልጆች ካላችሁ ጠብቁ፣ ወይም እነዚህን ቪዲዮዎች ጀስት እያያችኋቸው የምታውቁት ነገር ሊሆን ስለሚችል፣ ግን ገና ከስክራች ለምትጀምሩ ልጆች አይ ፊል ላይክ ዲስ ኢዝ በጣም ቬሪ ዩስፉል የሆነ ቪዲዮ። ከሶፍትዌሩን ጀምር። ይህ ምን የከፈትኩት ሶፍትዌር ትሬዲንግ ቪው ይባላል። ይክን ዳውንሎድ ኢት ሃው ቱ ዳውንሎድ ትሬዲንግ ቪው ምናምን ብላችሁ ዩቲዩብ ላይ ሰርች ማድረግ ትችላላችሁ። ይክን ዳውንሎድ ኢት። ከዛ ይሄኛው ስትከፍቱት እዚህ ጋር ካንድሎቹ እንደዚህ ካንድል አይደለም፣ የሆነ ማስተካከል የምትፈልጉት ነገር ካለ እዚህ ላይ ሴቲንግ ላይ ገብታችሁ ወይም እዚህ ታች ላይ ሴቲንግ አለች፣ እሷን ነክታችሁ ሞር ሴቲንግስ፣ ከዛ እዚህ ሲምቦሎችን መቀየር ትችላላችሁ እንደፈለጋችሁ አድርጋችሁ። ከዛ ካንቨስ ላይ እኔ እዚህ ጋር ሶሊድ ይህንን ነጭ ያደረኩት፣ ግሪድ ላይን ነን፣ ስለዚህ እኛውን ነጭ ያደርግላችኋል። ከዛ ሲምቦል ላይ ደግሞ እኔ ያደረኩት ይሄን ነው፣ ኢሲ የሚል እዚህ ጋር ነክታችሁ አድ ማድረግ ትችላላችሁ እዚህ ጋር። ከዛ ሌላውን ጥቁር ነው ያደረኩት። ካንድሎቹ እነዚህን ይመስላሉ። አሁን እነዚህ ምን እንደሆኑ ኤክስፕሌን አደርግላችኋለሁ። ካንድል ምንድን ነው ምናምን። ኤክስፕሌን ለማድረግ የከፈትኩት ጎልድ ዩኤስዲ የሚባል ፔር ነው። አሁን ፔሮች ምንድን ናቸው? ትሬድ የምናደርጋቸው አሴቶች ናቸው ማለት ነው። ይህ ምንድነው? ወርቅ ከዶላር ጋር ፔር ተደርጓል። ስለዚህ የወርቅ ዋጋን መውረድና ከፍ ማለት ነው ማለት ነው። እዚህ ጋር ለምሳሌ ይህን ትሬድ የምናደርገው ማለት ነው። ሌላ የሲምቦል ስም ኤክስዩኤስዲ ነው። ይህንን ነገር ለምሳሌ አሴቶቹን በጣም እየቆያችሁ ስትሄድ እየለመዳችሁ ትመጣላችሁ። ጎልድን ያደረኩበት ምክንያት ኤክስፕሌን ለማድረግ ስለሚመች ነው ማለት ነው። ስለዚህ ኤክስ አክሲሱ ምንድን ነው? ይሄ ኤክስ አክሲስ የምታዩት የታችኛው ሆሪዞንታሉ ማለት ነው ኢትስ ፕራይስ። ይሄኛው ደግሞ አይሚን ልክ አይደለም። ሶሪ ኤክስ አክሲስ ኢዝ ታይም ኤንድ ዋይ አክሲስ ኢዝ ፕራይስ። እሺ ለምሳሌ ይሄኛው በዚህኛው ሳይድ ያደረኩት፣ የእናንተ በዚህኛው ሳይድ ሆኖ ነው የምታገኙት። አክቹሊ በዚህኛው ሳይድ እኔ በዚህኛው ሳይድ አድርጌ ሙቭ ስኬል ቱ ዘ ራይት ብዬ በዚህኛው ሳይድ ስለሚመቸኝ ነው በዚህኛው ሳይድ ያደረኩት። ከዛ በኋላ እዚህ ጋር የምታዩት ምንድን ነው? ኢትስ ፕራይስ ሌቭሉ። ለምሳሌ እዚህ ጋር ብታዩት የወርቅ አሁን ዋጋው ስንት ነው? 4923.06 ዶላር ማለት ነው። እዚህ ጋር ምንድን ነው የሚያሳየን? ፕራይስ። ይሄኛውስ ምንድን ነው? ታይም። ኦኬ ታይም። አሁን ታይም እንዴት እንደሚወክል ካንድልን ዲፋይን ካደረግን በኋላ በደንብ ግልጽ ይሆናል። ካንድል የምንለው እነዚህ ካንድሎች የምታያቸው ር ታይም ፔሪድ ነው የሚወክሉልን ማለት ነው። ስለዚህ ለምሳሌ ይሄኛውን ካንድል ብናየው ይሄኛው የአንድ ካንድል፣ ይሄ ሌላ ካንድል፣ ሌላ ካንድል። እዚህ ጋር እንደምታዩት ታይም ፍሬም ይባላል። ስለዚህ ታይም ፍሬሙ ዲ ነው ያደረኩት፣ ዴይሊ ነው። ይሄኛው ዊክሊ፣ መንዝሊ፣ 4 አወር፣ 3 አወር፣ 2 አወር፣ 1 አወር፣ 30 ሚኒት እያለ ይቀጥላል። ስለዚህ ይህንን ዴይሊ ላይ ካረኩት የሚወክልልኝ ታይም ምንድነው? ታይም ካንድሉ የአንድን ቀን ነው ማለት ነው። ይሄ አንድ ቀን ነው፣ ይሄ አንድ ቀን። አሁን ይህን ስነካው ከስር ምን ይታያቸዋል? ከስር ላይ እዚህ አካባቢ ላይ እዩት። ጃንዋሪ 23 2026 ዛሬ ማለት ነው። ቪዲዮን ሪከርድ እያደረኩበት ባለበት ሰዓት ላይ የዚህን ቀን ነው ማለት ነው። እያተመ ነው ገና። ይህ ሲያልቅ ይዘጋል። ከዛ ይሄኛውን ብናየው ደግሞ ጃንዋሪ 22 2026 ዴይ ቢፎር ትናንትና የነበረው ይሄ ነው ማለት ነው። ስለዚህ እያንዳንዱ አንዳንድ ቀን ነው የሚወክለው። 4 አወር ላይ ባደረገው ደግሞ እያንዳንዱ
ፎር አወር እንትኖች ነው የሚወክለው ማለት ነው። ታይም ፔሪድ ነው የሚወክለው። ስለዚህ ካንድል ታይም ፔሪድን ይወክልልናል ማለት ነው። እሺ አሁን ካንድሉ ምን አለው? የካንድል አናቶሚውን እኔ ካንድል አናቶሚውን ስናይ ካንድሉ ቦዲ አለው፣ ከዛ ካንድሉ ዊክ አለው። ኦኬ ቦዲ የምንለው ይሄ ፓርት ማለት ነው። ላሳያችሁ አንድ ካንድል ስዬ ያው ለምሳሌ ይህንን ካንድል ብናይ ይህን ካንድል ማየት እንችላለን። የዚህ ካንድል እንደዚህ ፓርቱ ቦዲ እንለዋለን። ከዛ ከሱ ደግሞ የሚወጡ አሉ ከላይና ከታች። እነዚህ ይሄና ይሄ ዊክ እንላቸዋለን። ቦዲ አለ፣ ከስር ዊክ አለው፣ ከላይ ዊክ አለው። ቦዲ አለ፣ ከላይ ዊክ አለው፣ ከስር ዊክ አለው ማለት ነው። አሁን እነዚህ ትርጉማቸው ምንድን ነው? አሁን የእነዚህን የዊኮቹን እና የቦዲ እነዚህ ኦኬ ዊክ እና ቦዲዎቹ ሀይ እና ሎ ናቸው። ዊች ዋን ኢዝ ሀይ ዊች ዋን ኢዝ ሎ እነግራቸዋለሁ። ቦዲ ደግሞ የመጀመሪያው ኦፕን ወይም ሁለተኛው ክሎዝ የትኛው ክሎዝ የሆነ አንደኛው ክሎዝ አንደኛው ኦፕን የሚሆንበት ነው ማለት ነው። እንዴት የሚለውን እንይ። ለምሳሌ ይህን ካንድል ብታዩት እነዚህ ነጭ የሆኑት ካንድል ምንድን ናቸው? ነጭ 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 የሆኑት ምንድን እንላቸዋለን? ቡሊሽ ካንድል እንላቸዋለን። እናንተ ጋር አረንጓዴ ሆኖ ነው የሚመጣው። ከዛ እነዚህ ጥቁሮቹን ካንድሎች ደግሞ ምን እንላቸዋለን? ቤሪሽ ካንድል እንላቸዋለን ማለት ነው። ምንድን ነው ልዩነታቸው? ቡሊሽ ካንድል ለቡሊሽ ካንድል ይሄ ነው ዲ ኦፕን። ኦኬ ከስር ያለው ኦፕን ነው። ቡሊሽ ነው ማለት ከፈተ። ኦኬ ከዛ ይሄኛው ኦፕን ነው፣ ይሄኛው ደግሞ ክሎዝ ነው ማለት ነው። ቦዲው ምንድን ነው? ኦፕን እና ክሎዝ ነው የሚያሳየን። ስለዚህ ይሄኛው ይቅርታ፣ ይሄኛው ኦፕን ነው፣ ይሄኛው ክሎዝ ነው። ሶ ኦፕን አድርጎ ይሄኛው ምንድን ነው? ደ ሎወስት ፕራይስ ነው እዚች ጋር ያለችው ማለት ነው። ከላይ ያለው ደግሞ ደ ሃይስት ፕራይስ። ስለዚህ የቀኑ ለምሳሌ ጃንዋሪ 22 አይደለ? ጃንዋሪ 22 2026 የቀኑ ደ ሎወስት ፕራይስ እዚህ ጋር ነው ማለት ነው። ይሄ እዚህ ጋር በግራ በኩል እዚህ ጋር መታችሁ ብታዩት እዚህ ጋር it was 47.87 አካባቢ ማለት ነው። ደ ሃይስት ፕራይስ ደግሞ እዚህ አካባቢ ያለው 49 45 ምናምን ከዛ ዘጋ። አሁን ቡሊሽ ካንድል ማለት ነው ኦፕን አድርጎ ሎ ሰርቶ ከዛ ወደ ላይ ወጥቶ ዘጋ ማለት ነው። ስለዚህ ፕራይሱ ከከፈተበት ከፍ ብሎ ነው የጨረሰው ማለት ነው። ለምሳሌ ሲከፍት 48361.5 እዚህ አካባቢ ነበር። ከዛ ከፍ ብሎ ነው የዘጋው፣ ፕራይሱን ጨምሮ ነው የዘጋው ማለት ነው ቡሊሽ ካንድል ሲሆን። ስለዚህ ለቡሊሽ ካንድል ይሄኛው ኦፕን ነው፣ ይሄኛው ክሎዝ ነው የቦዲው ማለት ነው። ይሄ ደግሞ ሃይ ነው ሃይ ኦፍ ዘ ዴይ፣ ይሄኛው ደግሞ ሎ ኦፍ ዘ ዴይ ነው ማለት ነው። ዴይሊ ላይ ስለሆነ እንትናችን ታይም ፔሪዳችን 4 አወር ላይ ስለሆነ ደግሞ የዛ የ4 አወር ታይም ፔሪድ ሃይ እና ሎ ማለት ነው። ወደ ቤሪሽ ካንድል ደግሞ እንሂድ። ይህንን ለምሳሌ ቤሪሽ ካንድል ብታዩት ይሄ ነው ኦፕኑ። ኦኬ ቤሪሽ ካንድል ደግሞ ከከፈተበት ዝቅ ብሎ፣ ቡሊሽ ካንድል ምንም ብለናል? ከከፈተበት መጀመሪያ የከፈተበት ዋጋ ላይ ጨምሮ ነው የዘጋው። ቤሪሽ ካንድል ደግሞ ከከፈተበት ቀንሶ ነው የዘጋው ማለት ነው። ኦኬ ስለዚህ ኦፕን ነው፣ ሃዩን ሰራ። ለሁለቱም ካንድሎች ለቡሊሽም ለቤሪሽም ካንድሎች ሃዩ ከላይ ያለው ነው፣ ሎው ከስር ያለው ነው ማለት ሎ ኦፍ ዘ ዴይ። ማክሲመም ሃይ የሰራው እዚህ ጋር ነው፣ ማክሲመም ሎ የሰራው እዚህ ጋር ነው። መጨረሻ ላይ ፕራይስ እዚህ ጋር ክሎዝ አረገ ማለት ነው። ኦኬ ስለዚህ ቀኑን ሲጨርስ ከከፈተበት ቀንሶ ነው እንትን ያለው ማለት ነው። ይሄ ነው ክሎዙ፣ ይሄ ነው ኦፕኑ፣ ይሄ ደ ሃይ ኦፍ ዘ ዴይ ደ ሎ ኦፍ ዘ ዴይ ማለት ነው። ስለዚህ ዛሬ ዲስከስ ያደረግነው ምንድን ነው? ይሄኛው ኤክስ አክሲስ የታችኛው ሆሪዞንታሉ ታይም ነው የሚወክለው። ኦኬ ይሄው 23 ጃንዋሪ 23 ጃንዋሪ 22 ጃንዋሪ 21 ሮብ፣ ዛሬ አርብ ነው ይህንን ቪዲዮ ሪከርድ እያደረኩበት ያለሁት ቀን። ስለዚህ ከዚህ ወደዚህ ስንሄድ ይሄኛው ወደዚህ ስንሄድ ደግሞ ቀጣዩ ያለው ቀን ደግሞ መቼ ነው? ሰኞ። ቅዳሜና እሑድ ይዘጋል የጎልድ ማርኬት። ሰኞ ላይ ደግሞ ጃንዋሪ 26 ነው። ስለዚህ ታይምን ይወክልልናል ማለት ነው። ይሄኛው ዋይ አክሲስ ደግሞ ፕራይስን ይይዝልናል አለን። ከዛ ምን አየን? ካንድሎች ታይም ፔሪድን ነው የሚወክሉት። እዚህ ጋር አሉ ታይም ፍሬም የሚባል ነገር ዴይሊ 4 አወር። ስለዚህ አንዷ ካንድል ዴይሊ ላይ ካረግ ነው አንዷ ካንድል አንድን ቀን ነው የምትወክለው ማለት ነው። ከዛ ዊኮች ምን እንደሆነ አየን። እንደዚህ ውጥት ያሉት ኤክስትሪም ሌቭልስ የቀኑ ማለት ነው። ስለዚህ ሃይ ኦር ሎ ኦፍ ዴይ ነው ዴይሊ ላይ ካረግ ነው ማለት ነው። ዊክሊ ላይ ካረግ ነው ሃይ ኦር ሎ ኦፍ ዊክ። ስለዚህ እሱን አየን። ቦዲ ደግሞ ኦፕን እና ክሎዝ ያለበት ነው ማለት ነው።
የቦዲው የሬክታንግል የምስለው ዊድዙ ማለት ነው። ዊድዙ ኦፕን እና ክሎዝ ነው የሚያሳየን ማለት ነው። ከዛ ምን አየን? ቡሊሽ እና ቤሪሽ ካንድል የሚባሉ ልዩነቶችን አየን። ቡሊሽ ካንድል ከከፈተበት ጨምሮ ሲዘጋ፣ ቤሪሽ ካንድል ደግሞ ከከፈተበት ዝቅ ብለው ሲዘጋ ማለት ነው። ከዛ ሌላ ምን አየን? ኦፕን እና ክሎዝ ለቡሊሽ ካንድል እና ለቤሪሽ ካንድል ልዩነት አለው። ስለዚህ ለቡሊሽ ካንድል ከከፈተበት የታችኛው ነው። ስለዚህ ከከፈተበት ከፍ ብሎ ከዘጋ ክሎዙ ከላይ ነው ማለት ነው። ክሎዙ ይኸው እዚህ ጋር፣ ከዛ ኦፕን እዚህ ጋር ነው። ከዛ ለቤሪሽ ካንድል ደግሞ የከፈተበት እዚህ ጋር ነው፣ የዘጋው ደግሞ ታች ነው ማለት ነው። ከከፈተበት ዝቅ ብሎ ስለሚዘጋ ለቤሪሽ ካንድል። ከዛ ሃይ ኦፍ ዴይ ወይም ሎ ኦፍ ዴይ፣ ኤክስትሪም ሃይ ወይም ማክሲመም ሃይ ኦፍ ዴይ ከላይ ያለው ዊክ ነው። ከስር ያለው ዊክ ደግሞ ሎ ኦፍ ዴይ ነው። ተመሳሳይ ነው ለቤሪሽም። ሃይ ኦፍ ዴይ ከላይ ያለው ዊክ ነው። ሎ ኦፍ ዴይ ደግሞ ከስር ያለው እንትን ነው ማለት ነው። እሺ ይህንን ይመስላል። ይህን ብቻ እንድናይ ነው የፈለግኩት ዛሬ። ከዛ ፕራክቲስ የምታደርጉት ኤክሰርሳይዝ ልስጣችሁ። ሰው ምን ታደርጋላችሁ? ትሬዲንግ ቪውን ዳውንሎድ አድርጉት። ዳውንሎድ እንደሚደረግ ዩቲዩብ ላይ ሰርች አድርጉና ያንን ዳውንሎድ አድርጋችሁ ከዛ ይህንን ማስመር ነው ኦፕን ክሎዝ እያደረጋችሁ አይደንቲፋይ እንድታደርጉ ማለት ነው። አንድ 10 ካንድሎች እንደዚህ አይደንቲፋይ አድርጉ። 10 ቡሊሽ እንደ 10 ቤሪሽ ካንድሎች አይደንቲፋይ አድርጉ። ሶ ፕራክቲስ እንድታደርጉ በጣም ኢንካሬጅ አደርጋችኋለሁ። ምክንያቱም ፕራክቲስ ካላደረጋችሁ እዚህ ላይ ስለሆነ እየጨመርን የምንሄደው ኦቨርዌልም ያደርጋችኋል ማለት ነው። ስለዚህ የዛሬው ቪዲዮ ይመስላል። አንቲል ኔክስት ታይም ሃፒ ፕራክቲሲንግ።